ኮነው እንደዚህ ጨክናሉ ቆረጠው መኪናዬን ተገዛ ብትቆርጠው ከዛ በኋላ ለራስ ለእግዚአብሔር መገዛት ትጀምራለህ። ቆርጠው ኤግዛክትሊ። አሁን እኮ አንተ ሳልቆርጠው እስቲ የሆነ የሚመክሩኝ ነገር ካለ ይምከሩኝ። እርሱ አሁን የእርሶን ቁረጡ ትብሎት አይደብሮት? አሁንም ቁረጠው ነገርኩህ እኮ ቁረጠው አልኩ። ቁረጠው ቢላይ ለማጠም ገጀራማ አለ ግን እርሶ ግን እንዴት ቁረጠው ይላሉ? አረ ይደብራል። ገጀራ ካለ እስከነሱሩ ይቆርጠዋል። ገጀራ ካለ አይምሮ ከሚቆረጥ በኋላ ላይ አንገት ከሚቆረጥ እሱን ብቆርጠው ይሻላል። እውነት ነው። ኃጢያት ከምትገባው በየሴቱ ይሄድ ቆርጠ ብትቀመጥ አንተ ለብቻን ገነትን ትወርሳለህ። ቢያንስ በህይወት ትኖራለህ። አይ ጸልዩልኝ። በቃ አርፎ እንዲቀመጥ ጸልዩልኝ። እኔ ለምን ቆርጠዋለሁ እንዴ? መኪናዬን አብዷሉ እንዴ? እርሶ የፍቅር አምላክ ሆነው እርሶ ቁረጣው ምናምን ይላሉ። ትንሽ አይደብሮትም እንዴ? አረ ይደብራል። ነቢያችን ሰላም መካሪም ብሎ ገብቶ ይከራከራል እንዴ? ምን አይነት ማንተስ ነቢያችን እንደዛ ከሆነ ምን እናገር? እኛ እንዲተኛለት መጸለይ አለብን። እንዴት አይ ነቢያችን እንድትጸልዩ ፈልጋለሁ። ወጥቷል እኮ ለዛ ነው አናቱ ላይ ወጥቷል እንዴ? እንዲያው አናቱ ላይ ቆርጠው ጥሩ ነው። ይኸውልህ ኢዚ አቤት ሰሞኑ የሆነች ሚዲያ ላይ የተለቀቀች ቪዲዮ አለችና ብዙ ኮሜንት እዛ ላይ የገቡ ብዙዎች ኮሜንት ሲያደርጉ ሁሉም ውሸት ሆነብኝና እኔ እንዲሁም የኔው ላይ አላርም አልተሞላም እንደ እያልኩ ነበር። ነው ሰዎች የመሰላቸው ነገር ነው የሚያወሩት፣ ዝም ብሎ ነው የሚያወሩት። ኦኬ አሁን የምትለው ነገር ካለ ወንድሜ፣ ሌላ ምክር ካለ ጥያቄ ካለ ምታስነፋው ነገር ካለ እኔ ቁም ነገሩ ነው። እኔ ቤተሰብ ነው ቀርሎ አሁን እኔ አወርዳለሁ በሌላ አካውንት መጥቼ እሰጣለሁ። የማትችሉ በአካውንት ስላላችሁ እንድትድኑ ነው። እኛ እኮ ለእናንተ 32 ገነት አለ። ከነዛ ውስጥ አንዱ ትገባላችሁ። አለዛ የነሳኩም የነካሱ መጫወቻ ትሆናላችሁ። እንደዚህ አሁን ያውን ልጅ እንደተናገረው አናታችሁ ላይ ይወጣል ትሆናላችሁ። ነቢያችን እኔም በዚህ ጉዳይ ለማጸለይ ይፈልጋለሁ። ማታ እየቆመብኝ እኔም እየተቸገርኩኝ ነው። አንተም ቆራጣው ቤቱን እርዳ፣ ሃይማኖቱ ቤቱን ደግፍ፣ ይጸለይልሃል። ከዛ ራስህን ትገዛለህ፣ ትቆጣጠራለህ፣ የምታደርገውን ታውቃለህ፣ መንፈስህን ትመራለህ፣ ውሳኔን ታውቃለህ፣ ተግባር ይኖርሃል፣ እምነት የራሱ ይኖርሃል። ዝም ብሎ ወላዋይ አትሆን። እሺ ነቢያችን ከይቅርታ ጋር አንድ ከጸልዩልኝ በኋላ እኔ ቤቱን ደግፋለሁ። መጀመሪያ ይጸልዩልኝ። መጀመሪያ ቀብድ አስይዝ። ይኸውልህ ገንዘብ ያስፈልጋል ለጸሎት፣ ሰርቪስ ስትፈልግ መጀመሪያ ነው የምትከፍለው። በነፃ እናትህ ትጸልይልህ። እርሱ በነፃ አይደል ያገኙት? ምንድነው? ይኸውልህ ወንድሜ እናትህ እና እኛ አንድ አይደለንም። ይህ ሃይማኖት ብዙ ነገር አለው። ፋሲሊቴት የሚደረገው ዊዝ ኢኮኖሚካል በሰዎች ነው። እናትህ ግን ግዴታው አለባት። እኛ ግን ግዴታ የለብንም። ለእግዚአብሔር መክፈል ግዴታ ነው። ልክ ነህ። አይ ማለት እምነቱ ገና የሚቋቋም እምነት ስለሆነ ቺክ ስትቀጥር ሄደህ ተሽሞንሙነህ ባዝሊን ተቀብተህ ትሄዳለህ። ኬትም ተፋልጠ አንዴ ዚነት አንዴ ባዝሊን ለዚህ ነው ያጣው። አብለጥ ብቻ ትሄዳለህ። እሺ ቆይ ነቢያችን አንድ ጥያቄ ልጠይቅዎት። ስለዚህ ብሮ ተው በፍቅር አምላክ ስም ሰላማችሁ ይብዛ። ተባረኩ። ይቅር በለን ይማረን ይፈውሰን። መንፈሱ በእናንተ ላይ አሁን ሰላማችሁ ይብዛ። ይቅር በለን ይማረን ይፈውሰን። ሰላምና ፍቅር በእናንተ ላይ አሁን በረከቱን ያብዛላችሁ እግዚአብሔር። አሜን።
አንድ ጥያቄ ልጠይቆታ ነኝ ነብይ ደምሳሹ እንትን ቆይ ማታ ማታ ለምንድን ነው ሰይጣን የሚያሯሩጠኝንን? አንተ ሰይጣንን ስለምትወደው ነው። ኧረ ተው፣ እኔ ሰይጣን ለምን ወዳለሁ? እኔ ሰይጣን ምን ወንድሜ ነው እንዴ? ምክንያቱም ለእግዚአብሔር ሳይሆን ለሱ ስለተገዛ ነው። ተው የተባልከውን አትሰማም። አርግ የተባልከውን አስገባ። መባ አስገባ ስትባል አትሰማም። ኧረ ሜባኔ እያስገባሁ አይደል እንደ ምን ሆነ ደግሞ እኔ እኮ አስገብቻለሁ በቀደም። በቃ እንዳያሯሩጥ የምትፈልግ ከሆነ የምንልህን መስማት ብቻ ነው ያለብህ። እኛ የምንልህን መስማት ነው። ነቢይ ደምሳሽ ነቢይ እንደሆኑ አድርገህ ማመን፣ እርግጠኛ መሆን፣ መቁጠር፣ ዜን አክት ኤንድ ሪአክት። ስሊፕ ነጋለ እኮ 5 አስገብቻለሁ እኮ እኔ። ነቢይ ቲክቶከር ነው ደግሞ አለው ያስገባ 5 ብር እኮ አስገብቻለሁ በቀደም። ሊሆን ይችላል። እኛ ግን በደንብ አናውቅም። ይሁን አንድ ቀን መተህ ከጠፋ በምን እናውቃለን? አይ ቲክቶከር ነው ሲጀመራለሁ ኮይን አለው ያስገባ አስገባ። እኔ በሁለተኛው አካውንት መጥቼ በቀደምም 1000 ኮይን ሰጥቼ እኮ ነው ያልኩት። እንዴ እኛ በምን እናውቃለን? እንደዚህ ዝም ብለህ ተው እንጂ። አሁን መኒገሩን ያስገባልን መኒገሩን። አይ መኒጋን እኮ እኔ መኒጋን ካስገባው እኮ እሱ ጋር ምንም ዋጋ የለውም እኮ። አይ ወደ አባልነት ለመቀላቀል መኒገሩን ይልቀቅልን። አሁን ጣልጣል እያደረጋችሁ አንተ ራስህም ውጣ። አንዱ አውሪ አንዱ አመላሽ ሆነ እኮ ደምሳሹ ነብያችን። እሺ እንድጸልይልኝ ነበር። እናመሰግናለን። እንግዲህ ተባረከ ምሽት ይሁንልዎት። ታታንያ እናመሰግናለን። ሰላም ሺ ብዛይነት ይፍቅ አምላክ ይባርክሽ ነብያችን። ሰላም በይልን። እሺ እሺ እናመሰግናለን። እግዚአብሔር ይስጥልን። እሺ ታታንያ እኔም ብተኛ ጥሩ ነው። በዚህ ሰዓት እንደ ድሮን የምደመሰሰን ነብያችን አንዴ ጸልይልን። ሰላማችሁ ይብዛ። እንግዲህ የፍቅ አምላክ በእናንተ ላይ ይሁን፣ መንፈሱ በእናንተ ላይ ይሁን። እና አረ ነብያችን እሺ እኔ ልጸልይልህ። ለራስህ ጸልይ ከቻልክ። ሰግጄ ልተኛ እንደ ፍቅር አምላክ ስም። سيرجع فكرنا سلامه جيجا سيرجع يكرهني سلامه جيجا بس ላይ ነበር